ፊቱ ያልተሸፈነው ጀናዛ መነጋገሪያ ሆኗል። በመስጂድ አልሐረም ሰላተል ጀናዛ ከተሰገደባቸው ጀናዛዎች መካከል አንዱ ፊቱ ያልተሸፈነ ሆኖ ታይቷል። ይህ የሆነበት ምክንያት ሙስሊሞች የኢህራም ልብሳቸውን ለብሰው ኡምራ ያደረጉ ከሞቱ ፊታቸው ስለማይሸፈን ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንድ ሰው ኢህራም ለብሶ ሲሞት በሁለቱ ልብሶቹ አልብሱት፣ ራሱንም ሆነ ፊቱን አትሸፍኑት፣ እሱም የቂያማ ቀን ጦልቢያን እያነበበ ይነሳልና ብለዋል። ይህም ኡምራ ሐርሞ በኡምራ ውስጥ ያለ የሞተ ሰው ፊቱ ሳይሸፈን ሰላተል ጀናዛ መስገዱ የረሱል ሱና ስለሆነ ይህ መደረጉ ተነግሯል። በመስጂድ አልሐረም ኡምራ እየሰራ ያለ የሞተን ሰው አላህ ነፍሱን ይቅር እንዲላትና አላህ ስራውን እንዲቀበላት ነቢያችን ሰለላሁ ዐለይሂ ወሰለም ዱዓ አድርገዋል። እንዲሁም አላሁ ሱብሓነሁ ወተዓላ ይህንን እድል ለእኛም እንዲወፍቀን ዱዓ እያደረግን ወደሚቀጥለው መረጃችን እናልፋለን።